የሰው ልጅ ህይወትና ኗኗር ከሚያሻሽሉ ነገሮች መካከል ትምህርት አንዱ ነው ይባላል። እንዲህ አይነቱ መሰረታዊ ጉዳይ ደግሞ በሰብአዊ ድጋፍ ሲታገዝ የበለጠ ውጤታማ ነው። ትምህርት ቤቱ ለኢትዮጵያዊ ታጋይ ሜጀር ጀነራል ሀየሎ ማርያም መታሰቢያ ተብሎ ሲመሰረት በአካባቢው አቅመ ደካማ ተማሪዎች ላይ ይህንኑ የነገን ተስፋ ለማየት በማለም ነበር። በሆላንዳዊቷ ሳስኪያ ቦሲኒ የተመሰረተው ግብረሰናይ ድርጅትም የተከተለው ይህንኑ ሰብአዊ ተግባር ነው። የባህር ማዶ ወጣት ሰብአዊነት ባነሳሳው ልቧ በጊዜያዊነት የተማሪዎችን ችግር ይፈታል ያለችውን ፕሮጀክት አንድ ብላ ጀምራለች። ከ150 ሺህ ብር በላይ ወጪ ተደርጎበት በቀርከሃ የተሰራው የመመገቢያ አዳራሽም በሀበሻዊ ወግና ልማድ ተመርቋል። ድጋፍ ካደረገችላቸው ወጣቷ ሳስኪያ ጋር ምግብ የተቋደሱ ተማሪዎችም በፊት የነበራቸውን የአመጋገብ ልማድ እያወጉ ለኤኤንኤን ይህን ብለዋል። የምንመገበው በሸራ ምናምን ተወጠረው ነው። በጣም ብዙ ፀሐይ ያገኘ እንደነበርና ፀሐይ በሚያገኘን ጊዜ ብዙ የሚያማቸው ልጆች ነበር እና ፌንትም የሚወድቁ ልጆች ነበር። ይሄ ቤት በመገንባቱ ብዙ ተማሪዎች ከፀሐይ አያገኛቸውም ውስጥ እየገቡና በጣም ብዙ ጥቅም እንዳገኘን አመጋገባችን ከድሮ እየተለየ መሆኑን በ11 ዓመቷ ከኢትዮጵያ ጋር እንደተዋወቀች የምትናገረው ሳስኪያ በዚህ ተግባር በጣም እንደተደሰተች ጠቅሳ በትምህርት ዘርፍ ላይ ያለው መደጋገፍ እንዲጠናከር ትገልጻለች። በትምህርት ላይ ያለው መረዳዳት ትልቅ ፋይዳ አለው። በዚህ ዙሪያ ስንረዳዳ የምንደግፈው ተማሪዎችን ብቻ ሳይሆን ወላጆችንና ማህበረሰብንም ይጨምራል። ስለዚህ መስጠትና መቀበልን ልናሳድግ ይገባል። በተመረቀው መመገቢያ አዳራሽ ውስጥ የአቅም ውስንነት ያለባቸው 50 ተማሪዎች ተለይተው በቀን 2 ጊዜ ምግብ እንዲያገኙ እንደሚደረግ የተገለጸ ሲሆን የዘ ኔክስት ስቴጅ ፋውንዴሽን መስራች ሳስኪያ ድጋፍ በተለያየ መልኩ እንደሚቀጥል ተነግሯል። ቀጣይ ደግሞ የሚኖረው ምንድነው? እንዲህ ድጋፍ በማድረግ ብቻ ያው ችግርን መቅረፍ አይቻልም። ራሳቸውን እንዲችሉና ቀጣይነት ያለው መፍትሄ እንዲያገኙ ማድረግ ነው ያለው አማራጭና ቤተሰቦቻቸው ስኪል ትሬኒንግ እንዲያገኙ ሙያዊ ትሬኒንግ እንዲያገኙና በዛም ስራ ይዘው ልጆቻቸውን ራሳቸውን የሚረዱበትና በቀጣይ ከችግር የሚላቀቁበት መንገድ ነው እያሰብን ያለ ነው። በምግብ ዝግጅት አንዳንድ በቀርከሃ የሚሰሩ ፈርኒቸር ስራዎችን የመስራት እና የመሳሰሉት አይነት ትሬኒንጎችን ኦልሬዲ ዲዛይን እያደረግን ነው።